የኪነ ጥበብ ስራዎቹ በጣም በተደጋጋሚ አቅሙን ያሳየ ሰው ነው። በዛ ላይ ደግሞ ፍሬሽማንን ለምሳሌ ብታይ በየሳምንቱ ለ2-3 አመት በተከታታይ ሲሰራ ምን ያህል አቅም እንደነበረው የሚታይ ነው። ወደ ቴሌቪዥን አቅራቢነት ወደኛ ከተቀላቀለ እንግዲህ 9 አመት ነው። በ9 አመት ውስጥ እኔ ሁልጊዜም በጣም የሚገርመኝ ነገር ፍጥነቱ ነው። ይሄ ፍጥነት ሲባል በፍጥነት ነው የሚመልሰው ነገሮችን ወዲያው የማመዛዘን ችሎታ አለው። እንደገናም ደግሞ ሳቅን ያጭራል፣ ግን ቁም ነገርም አለው እና ነጻነት በጣም የታደለ ሰው ነው ብዬ ነው የምወስደው። ምክንያቱም በዛ ፍጥነት እንደዚህ አይነት ነገር አይመጣልንም ብዙዎቻችን እና እሱ በጣም ፈጣን ሁለገብ ታታሪ ሰው ነበር። እስከ ሞተበት ሰዓት ድረስ ስራ ላይ ነበር። ማታ ቀረጻ አድርጎ ጠዋት ሌላ ድጋሚ ቀረጻ አድርጋለሁ ብሎ እንደወጣ ነው የቀረውና በጣም ታታሪ ሰው ነበር። ሁለገብ ነበር። በአንድ ችሎታ ብቻ የምትጠቅሽው ሰው አይደለም። በብዙ መንገድ የሚገለጽ ሰው ነው እና በእውነትም ለኪነ ጥበብ እንደገናም በቴሌቪዥን ኢንዱስትሪው ላይም ደግሞ ትልቅ አሻራ ትቷል። ምክንያቱም የኛን የቤተሰብ ጨዋታ ፕሮግራም የነበረውን ፕሮግራም እንዴት አድርጎ እንዳቆየው እኛ ነን የምናውቀው። ምክንያቱም ፈጠራው አዳዲስ ነገሮች የማከል እንትኑ የሰጠኸውን ነገር አሳድጎ የሚሰራ ሰው ነው እና ነጻነት በጣም የተለየ ችሎታ የነበረው ሰው ነው። ስቱዲዮ ውስጥ በጣም ከሁሉም ጋር የሚግባባ ደግ ልጅ ነው። ሁሉንም እንደ ጓደኛ የሚያደርግ ነው። ሰው ይወዳል። እውነቱን ነው። ሰው ወዳለው ይላል። በእውነትም ሰው ይወዳል። ባገኘሽ በየትኛውም ስፍራ ማያውቀውም ሰው ጎትቶ እንትን ሲለው ከሱ ጋራ ጊዜ አሳልፎ አውርቶ የሚሄድ ሰው ነው። ስቱዲዮ ውስጥ ሳቅ ነው። አዳዲስ ሀሳቦችን ማመንጨት ይችላል በፍጥነት። ዳይሬክተሮቹም ካሜራ ባለሙያዎችም በጣም የተግባባ በጣም ወንድማዊ የሆነ ግንኙነት ያለው ሰው ነው። በጣም የተለየ ችሎታ ያለው ሰው ነው። ያው እኛ እንግዲህ 9 አመት ቀላል ጊዜ አይደለም። እኛ እንደ አንድ ትልቅ አምድ ነው ብለን የምንወስደውን የቤተሰብ ፕሮግራም ለ9 አመት ይዞ የቆየ ሰው ነው። ይሄ ፕሮግራም ሲታሰብ ሁልጊዜ እሱ የሚታሰባል። ኖት ኦንሊ ቤተሰብ ጨዋታን ብቻ ሳይሆን እንደ ጣቢያ የኛም ምልክታችን ነበር እና ስራዎቹን እንዘክራለን። በስራዎቹ ሁሌ እናስታውሰዋለን። አስፈላጊ ሆነው ለነጻነት የሚያስፈልገውን ሁሉ እናደርጋለን። እኛ እንዳለመታደል ሆኖ እንግዲህ አሁን ከሚታወቁት ሰው ሁለተኛ ሰው ማጣታችን ነውና ለኛ ትንሽ ከባድ ነው። እውነትም ግን የሰሯቸው ስራዎች ያው ናቸው። እኛ ደግሞ ሁል ጊዜ በማስታወስ በመስራት ቤተሰቡን በመደገፍ ከነሱ ጋር አብሮ በመቆም እንዘልቃለን። እንግዲህ ነፍሱን በደጋጎቹ ያኖርልን። ከኔ ጋራ አንድ ፊልም አብረን ሰርተናል። ሶስተኛ ወገን የሚል ሲኒማ ላይ እና ከዛ ፊትም ነጻነት ጋራ የመታወቅና የመቀራረብ ነገር ነበረን። ደግሞ ስራው ላይ ደግሞ አገናኝቶናል። ነጻነት የበለጠ ልቡን መቼ አየኸው ብለህ የምትጠይቀኝ ከሆነ ያው የኢትዮጵያ ሕዝብ እንደሚያውቀውና ከጎኔ እንደቆሙ ሁሉ በታመምኩበት ሰዓት ከድንጋጤው የተነሳ የሆነውን ነገርና ያካፈለኝን ማለቴ አይደለም ተግባራዊ የሆነ በህመሜና በችግሬ ሰዓት አብሮነቱን ያሳየኝ የስራ ባልደረባዬ፣ ወንድሜ፣ ጓደኛ እንዲሁም ደግሞ የችግር ቀን ደራሼ ነው ብል የሚያስገርመው ስራ ላይ ብቻ አይደለም። ቁጭ ብለህ አብረው ሻይ ስጠጣ ቅድም መድረክ ላይ እንደተነገረው አይምሮ በጣም ፈጣን ነው። አንደበቱ ብቻ አይደለም አይምሮ እኩል ነው የሚፈጥነው እና የዝም ብሎ የሚያወራህና የሚተርክልህ ነገር ጠርዝ የያዘ ፍሬ ፈርሲኪ ነገር አለ። ያውም አንዳንድ ጊዜ መድረክ ላይ ቀልደኛ ሆኖ ታየዋለህ። በግል ጨዋታ ግን አብረው በሻይ ቡና አብረው በምታሳልፍበት ሰዓት ግን የሚያካፍልህ የጠለቀ አንባቢ እንደሆነ አዋቂ እንደሆነ እውቀቱ ዝም ብሎ በግል እውቀት ሳይሆን ከንባብ የመነጨ ከማዳመጥ የመነጨ አይነት ሰው መሆኑን አይቻለሁ። ሌላው ግን በጣም ደስ ያለኝ ነገር
ይህ ወንድሜ በስራው ቅድምም ደገምኳት መድረክ ላይ አንድነትን በስራው ይገልጥ እንደነበረ ብቻ አይደለም። የአርቲስት ሞቱ ራሱ አንድነትን ገላጭ፣ አንድነትን ተራኪ፣ መተሳሰርን በቃ አንድ የኔ የሆነ ሰው አጣው ብሎ የኢትዮጵያ ሕዝብ ሁሉ ሲነሳ ኢትዮጵያውያን በምን አይነት በፍቅር ገመድ ነው የተሳሰርነው እና አርቲስት ሲሞት በህይወት ሳለ ብቻ ሳይሆን ሞቶ እንኳን ኢትዮጵያዊነትን የሚያውጅ እንደሆነ ይህንን እያሰላሰልኩ ነው። ፈጣሪ ሀገራችን ኢትዮጵያን ይባርክ፣ መጽናናቱን ለአዘኑ ሁሉ ይስጥ። በሱ የታየው ይሄ መተሳሰር አንድነትን ያጽናልን፣ ይጸናልን። ፈጣሪ ሀገራችንን ይባርክ።